እሺ ሰላም ለእናንተ ይሁን። ዛሬ የምናየው ነገር እንግዲህ ባለፈው ስለ ሙዚቃ ቲዮሪ ክላስ ወይም ንድፍ ሀሳብ መጀመር እንዳለብን ተነስተው ነበርና ሙዚቃ ምንድነው ብለን ከምናነሳቸው ፖይንቶች ብዙዎችን መጥቀስ ይቻላል። ከዛዎቹ ውስጥ የመጀመሪያው ፖይንት የሚሆነው ድምጽና እንቅስቃሴ ነው የሚል ነገር አውርተናል። ድምጽ ለብቻ ሙዚቃ ሊሆን አይችልም፣ እንቅስቃሴ ለብቻ ሙዚቃ ሊሆን አይችልም። ሁለቱ ግን አንድ ላይ ሲገናኝ የሚፈጥረው ውጤት ነው ሙዚቃ ብለን የምናወራው ማለት ነው። ለምሳሌ ያህል ብዙ ነገሮችን እዛው ጋር ልናነሳ እንችላለን። ዳንስ ስንል እንቅስቃሴ ማለት ነው፣ ሌላ ምንም ትርጉም የለውም። ሳውንድ ስንል ደግሞ ድምጽ ነው፣ የድምጹ ሂደት እንላለን። ያ ተደምረው የሚፈጥረው ውጤት ሙዚቃ ብለን ነው የምናወራው። በነገራችን አንድ ነገር አለ። ይሄ መንፈሳዊ ዓለማዊ የሚባል ነገር ጋር ምንም ሙዚቃ የሚያገናኘው ነገር የለም። ወይም ዘፈን መዝሙር በሚልም ሙዚቃ ምንም ሊያገናኘው የሚችል ነገር የለም። መዝሙር ራሱን የቻለ ሌላ ፊልድ ነው። ዘፈን ራሱን የቻለ ሌላ ፊልድ ነው። ሙዚቃ ራሱን የቻለ ሌላ ፊልድ ነው። ስለዚህ ይሄ ክላስ ለሁሉም ነው። ሙዚቃን ለሚፈልግ፣ ሙዚቃን ለሚወድ ለሁሉም ይሄ ክላስ ይሆናልና በአትኩሮት እንድትከታተሉ እፈልጋለሁ። ወደ ትምህርቱ እንምጣ። እንግዲህ በዋናነት ሙዚቃ ምንነት ድምጽና እንቅስቃሴ ነው የሚል ፖይንት ከያዝን በድምጽና በእንቅስቃሴ ውስጥ ትምህርታችንን እንቀጥላለን ማለት ነው። ሼር ያደረጋችሁ ለሌሎች እንድታጋሩ በትህትና እጠይቃችኋለሁ። ከዛ በኋላ ድምጽና እንቅስቃሴ ነው ብለን ከሰየምን ቀጥለን ደግሞ የምናየው ነገር የሙዚቃ መስራቾች ምንድን ናቸው ብለን ነው የምናወራው። የሙዚቃ መስራቾች ውስጥ 5 ዋና ዋና ፖይንቶች አሉ፣ የትምህርቱ ዓለም የሚያስቀምጠው ማለት ነው። እኛ ግን ከዛ ውስጥ በተለይ ቤዚክ የሆኑ ነገሮችን 4 ነገሮችን አሳያቸዋለሁ። አንደኛው ሳውንድ ነው። ሳውንድ ነው። ስለ ሳውንድ ብዙ ነገር ማውራት ይቻላል። ስለ ሳውንድ ብዙ ነገር ማውራት ይቻላል። ድምጽ ብለን የምናወራው ማለት ነው። እዛ ድምጽ ውስጥ ድምጽ ብለን የምንጠራው በተለያየ መንገድ ተርጉመን ልናይ እንችላለን። ለምሳሌ በሙዚቃ መሳሪያችን ማለት ነው። ሙዚቃ መሳሪያችን ጋር እኔ ጋር ያለው ሙዚቃ መሳሪያ አንደኛው ፒያኖ ቢሆን ፒያኖ ላይ ድምጽ ወይም ሳውንድ የተባለው እንዴት ነው ማገኘው የሚባለው ነገር አብራራላችኋለሁ። እንመለስ፣ ወደዚህ እንመልከትና ሳውንድ ስንል በሁለት መንገድ ነው የምናወራው። ጠቅላላ ድምጽና መሰረታዊ ድምጽ በማለት ጠቅላላ ድምጽና መሰረታዊ ድምጽ በማለት ነው የምናወራው። ጠቅላላ ድምጽ ነው የሚባለው 12 ነው። መሰረታዊ ድምጽ የሚባለው ደግሞ 7 ነው። ጠቅላላ ድምጽ 12፣ መሰረታዊ ድምጽ የሚባለው 7 ነው። በፒያኖችን ላይ እስቲ እኒ ማን ማን ናቸው ወይም እንዴት ነው የምናገኘው? አሁን ስለዚህ ኢንስትሩመንት ባለፈው ብዙ አውርቻቸዋለሁ። እዚህ ጋር አሁን ስናይ እንዴት ነው የምናገኘው ከተባለ የመጀመሪያው ነገር 1 2 3 4 5 6 7 8 9 10 11 12 ናቸው። ይሄንን 12ቱን የምናገኝበት መንገድ ፒያኖ ወይም ኪቦርድ ብለን ባለፉ ጊዜያቶች አውርቻቸዋለሁ። አሁን እዚህ ጋር ስናይ የመጀመሪያው ነጭ ቁልፍ፣ ቀጥሎ ያለው ጥቁር ቁልፍ፣ ሁለተኛው ነጭ ቁልፍ፣ ጥቁር ነጭ ቁልፍ እያለ ድምሩን ሲያመጣ ጠቅላላ 7 ነጭ ቁልፎችን እናገኛለን። ቀጥለን ደግሞ 5 ከላይ መሰል ወይም በየሆነ ነጥብ ከአንደኛው በመቅጠን ለየት የሚለውን 5 እናገኛቸዋለን። ይሄ ተደምሮ እንግዲህ መቼስ 7 ሲደመር 5 ነው 12 የሚሰጠው። ይሄ 12 ደግሞ 5 ጊዜ ተባዝቶ 60 ድምጽ ይፈጥራል። ይሄንን ነው የሙዚቃ መሳሪያችን ፒያኖ ወይም ኪቦርድ የሚባለው የሚያንጸባርቀው። እዚህ ጋር ፊታችን ላይ ደግሞ ጊታር አለ። ጊታር 6 ክሮች ሲኖሩ 6 ክሮች ደግሞ ያንን በመጠቀም ልክ ከዚህ ከ60 ቁልፎችን ከያዘው ሙዚቃ መሳሪያ ጋር እኩል በዓለም አቀፍ ሙዚቃ መሳሪያዎች አንጻር ስንጠቀም ወይም ስንገለገልበት እናያለን። ቀጥለን ሙዚቃ መሳሪያ ላይ ማሲንቆ ብለን ብናወራ 1 ክር ነው ያለው ከመጫወቻው ውጪ። ያም በዓለም አቀፍ ሙዚቃ መሳሪያዎች ውስጥ እንደ አንዱ ሲጠቀስ እናገኛለን ማለት ነው። ኦኬ፣ እዚህ ጋር አሁን ስለ 12ቱ ድምጽ ስንመጣ 7ቱን መሰረታዊ ድምጽ ብለን ነው የምናወራው። እነሱም
እዚህ ጋር እናያለን። 1 2 3 4 5 6 7 እንቁጠር። ስማቸውን እንበል። ሲ ዲ ኢ ኤፍ ጂ ኤ ቢ። ይሄ መሰረታዊ ድምፅ የሚባለው ነው። ወይም በሌላ ቋንቋ ዶ ሬ ሚ ፋ ሶል ላ ሲ ዶ ሬ ሚ ፋ ሶል ላ ሲ ብለን የምናወራው ሰባቱ ይሄ ነው። 5 ከላይ ደግሞ ስትጨምር ልክ ዶን ይመስላል። ትንሽ ነጥብ ግን ከዶ ቀጠን ይላል። ሻርፕ ብዬ ጠራዋለሁ። ጥቁር ቁልፍ ወይም ሲል እና ከላይ ደግሞ ሲ ድጋሚ ብዬ መሰላል ምልክት ባስቀምጥ ሲ ሻርፕ ብለን ነው የምናወራው። እንቀጥል። አሁንም ዲ ብዬ ዲ ላይ መሰላል ምልክት ወይም ሃሽታግ ብለን የምናወራው ካስቀመጥኩ ዲ ሻርፕ ብዬ ነው የምጠራው። እንመልከት። ሲ ሲ ሻርፕ ሲ ሻርፕ ሲን ይመስላል። የሆነ ግማሽ ነጥብ ግን ከሲ ቀጠን ይላል። ዲ ሌላ ድምፅ ነው። ዲ ሻርፕ ይላል። ልክ ዲን ይመስላል ግን በትንሹ ከዲ ቀጠን ይላል። ልክ የዲ ፍሬ እንደማለት ማለት ነው። እሺ ይህንን ስንቆጥር 1 2 3 4 5 6 7 8 9 10 11 12